ከሺ ወጣ አምልኮ የሚቃወም ጸሎት የሚቃወም ለወሬ ግን አንደኛ ለአሜን ግን አንደኛ ዛሬ ባሮሎ ኢየሱስ አሜን በልባካችሁ በኢየሱስ ስም በሉት የተመታ ይሆን በሉት ወይ ለራሱ ወይ ሰው ማለት ወይ አሜን ወይ አስፈልግ የተመታ ይሆን እስቲ አሜን በሉት ዛሬ እንመጣለን በሉት ዛሬ ሰብለ እንወጣለን በሉት ዛሬ እንመጣለን በሉት አጠገብ ያለ ሰው ያዝና ተውታ መልከለሽ ሰብረሽ ትውጫለሽ ጥሰሽ ትውጫለሽ ድንገተኛ ሞት አንተ ቤት አንቺ ቤት አይገባም አምልኮ ባለበት በሉት ዝማሬ ባለበት በሉት ሞት ሊገባው አይችልም በሉት ሃሌሉያ ለጌታ እልልታ ጭብጨባ ሃሌሉያ ሰው የፈለገው እንደፈለገ ማውራት ይችላል የፈለገው ላወራ ይችላል እንደፈለገው ልናገር ይችላል የፈለገው ባርባሬው ከተገለጠ ባርባሬው ሽሮ ከተገለጠ ሽሮ ዶላሩ ከተገለጠ ስለ ዶላር ለኔ ግን የተገለጠ አንድ ነው አሜን በሉናቸ ለኔ የተገለጠ ስለ ልጁ ነው በሉት ስለ ልጁ ነው በሉት ግድ የሚለኝ ስለ ልጁ ነው በሉት ለሞተልኝ በሉት የተሰቀለልኝ በሉት ግድ ይለኛል ስለ እሱ አወራለሁ አሜን በሉት ሰው የሚወልደው ውስጥ ያለው የጸነሰው ነው ሊከደለው ምን ያለ ልጅ ጽንስ መውለድ ይችላል መጀመሪያ ግን ጽንስ መኖር አለበት አሜን በሉት አጠገብ ያለው ሰው ያዝና ውስጥሽ ያለው ትወልጃለሽ በሉት ምን ነው በሉ ባካቸው በኢየሱስ ስም በሉት አይጨነግፍም ያንቺ ጽንስ አይጨነግፍም ትወልጃለሽ ትወልዳለህ ጭንቀፋ አይሰራም ሞት አይሆንም አይጨነግፍም በደንብ ተናግሮሽ ኤልሳቤጥና የከተማይቱ ኑሮ በጣም መልካም ነው በጣም ያማረ ግን እኔ በመንፈስ ሲያይ ውሃ በጣም ክፉ ነው የተደበላለቀ ውሃ አለ ያን የጠጣ ሰው ሁሉ ይሞታል ይጨነግፋል ውርጃ ይደረጋል ይሞታል ኤልሳቤጥ አየና እንደዚህ አሁን ግን ጨው ጨምሩለታል አረ አሜን በሉት አምጡት አለ ጨምሩለት እስቲ በዚህ ውሃ ላይ አለ አረ አሜን በሉት ከእንግዲህ በኋላ አለ ሞትና ጭንገፋ በእኔና በእናንተ ላይ አይሰራም ኩብላችሁ ሞትና ጭንገፋ በእኔ ላይ አይሰራም በሉት ድገሙ ባካችሁ የሚያምን አንድ ሰው ካለ ሞትና ጭንገፋ በእኔ ላይ አይሰራም በሉት በሕይወቴ ላይ አይሰራም በአገልግሎት ላይ አይሰራም በመንገድ ላይ አይሰራም በቤተሰቦቻቸው ላይ አይሰራም በወንድሞች ላይ አይሰራም በትዳራቸው ላይ አይሰራም በልጆቻቸው ላይ አይሰራም በንግዳቸው ላይ አይሰራም አረ አሜን በሉት አይሰራም ለጌታ እልልታ ጭብጨባ ኢየሱስ ጌታ ነው አሜን በሉት ቁጭ በሉ እግዚአብሔር ይባርካችሁ እንደ ቃል ናያለን እግዚአብሔር በዚህ ቦታ ላይ አለ አምኖ የመጣ ሰው ደግሞ የተኛው ችግር ካለ ጥያቄ ካለ አራግፎ ነው የሚሄደው አሜን ከኔ ጋር ናቸው እስቲ አራግፈን ነው የምንሄደው ጥያቄ ይዘን ነው በሽታ ይዘን ኃጢአት ይዘን መተን ከነ ኃጢአታችን ከነ በደላችን ከነ ችግራችን ከነ ጥያቄያችን ወደ ቤት እንመለስ ልጁ ኢየሱስ ዛሬ ነገም ፈዋሽ ነውና እሱ ይፈውሳል በኢየሱስ ጳውሎስ ላይ ጣልቃ የሚገቡ ይሄ የምድራዊ እውቀት ሐዋርያ ጳውሎስ ምን እንዳደረጋቸው በእግዚአብሔር ሐሳብ ላይ የሚነሳ የሥጋ ሐሳብ ሊበቀል ተዘጋጅቻለሁ ማነው የተዘጋጀ ሰው ማነው የተዘጋጀ ሰው በእግዚአብሔር ሐሳብ ላይ የሚነሳው የሥጋ እውቀትን የሥጋ ሐሳብን እበቀላለሁ ነው የተዘጋጀ ሰው እጃችሁን አጨብጭቡና ለእግዚአብሔር ሃሌሉያ ማንም በእግዚአብሔር እጅ ላይ ማንም በእግዚአብሔር ሐሳብ ላይ እጁን ሊከታው አይችልም እግዚአብሔር ፈዋሽ ነው ነገም ፈዋሽ ነው ዛሬም ፈዋሽ ነው ነገም ፈዋሽ ነው አረ አሜን በሉት እሱ መድኃኒት ነው
እንደመጣ አላውቅም። ጌታ ምስክር ሰው በእግዚአብሔር እውቀት ላይ፣ ሰው በጸሎት ላይ፣ ሰው ገንዘብ ስላለ፣ ሰው ሀብት ስላለ እውቀት መድኃኒት የለም ፈውስ የለም እያለ ግን ታውቃላችሁ። ነቀስት ይህን ጊዜም ያዙ መስጊባችሁ። ከዚህ በኋላ ያውላችሁ ከዚህ በኋላ መከራ እየበዛ ነው፣ እየጨመረ ነው፣ ሞት እየበዛ ነው። ምክንያቱም ሰው የለም እያለ ነው። ኢየሱስ የለም፣ ጸሎት የለም። የምን ጸሎት ነው? የታመመ ሰው የምን ጸሎት ነው? ገንዘብ ነው ያለው ይላል። እግዚአብሔር ደግሞ ዋናው ምንጩን ይዞና ከዛ በኋላ ካንሰሩ ይሰጣል። ሂድ ገንዘብ እንደሚያድን እናያለን። አያድንም ገንዘብ። ገንዘብ የሚጠቅመው ለቤት ኪራይ፣ ለስጋ፣ ለልብስ ነው ገንዘብ የሚጠቅመው። ግን ለነፍሳችን ለሕይወታችን የሚጠቅም ይሄ ወንጌል ነው። አረ አሜን በሉት። መዝሙረ ዳዊት ምዕራፍ 27 ላይ ሄዳችሁ ስታነቡ ዳዊት በታመመ ጊዜ እንዲህ አለ፣ እግዚአብሔር ብርሃኔ ነውና መድኃኒቴ፣ የሚያስፈራኝ ማን ነው? የሚያስደነግጠኝ ማን ነው? ጠላቶቼ ሥጋዬን ሊበሉ በቀረቡ ጊዜ እነሱ ምን ሆኑ? ተሰናከሉና ወደቁ። እስቲ አሜን በሉት። ቀኝታችሁ ከፍ አድርጉና ተሰናከሉና ወደቁ በሉት። ጠላቶቼ በሉት፣ በሽታው በሉት፣ ጨለማ ኃይል በሉት ይሰናከላሉ፣ ይወድቃሉ። አሜን። እግዚአብሔር ምንድን ነው? መድኃኒት ነው፣ ፈዋሽ ነው። ነገም፣ ሁሌም፣ ዛሬም፣ ሁል ጊዜ ኢየሱስ መድኃኒት ፈዋሽ ነው። አረ አሜን በሉት። ለጌታ እልልታ ጭብጨባ አምጡለት ባካችሁ። ሃሌሉያ። እናያለን። እስቲ እናያለን በሉት። እስቲ እናያለን በሉት። ገንዘባችሁ እንደሚያድን በሉት። እውቀታችሁ እንደሚያድን እስቲ እናያለን በሉት። በሉታ በእግዚአብሔር መኮራ ብላችሁ የእግዚአብሔር ማዳን ያያችሁ ኢየሱስ ያድናል በሉት። ድገሙ፣ ኢየሱስ ያድናል በሉት። ድገሙ፣ ኢየሱስ ያድናል በሉት። ኢየሱስ ይፈውሳል በሉት። የጠላትን ኃይልን ይመታል በሉት። በሽታ ኃይልን ይመታል በሉት። የጨለማ ኃይልን ይመታል በሉት። የአውሬ ኃይልን ይመታል በሉት። ገዳዩ ኢየሱስ ይመታል በሉት። ስመታ አይተን አዋጁ ሲቀየር አይተን አንዳንድ ሰዎች ለእግዚአብሔር ያለው እውቅና ለሰው ስለሰጡ ለእግዚአብሔር ያለው እውቅና ለሰው አይሰጥም። ለሰው ለገንዘብ አይሰጥም። አጠገብ ያለው ሰው ያዘና ለገንዘብ እውቅና አትስጠውት በልበል። ለዶላር እውቅና አትስጠውት። ለባይሎችና ለኬሚስትሪ እውቅና እንዳስጠውት። ለእግዚአብሔር ብቻ እውቅና ስጠውት። እሱ ብቻው እውቀታም ነው በሉት። እሱ ብቻው አዳኝ ነው በሉት። አዎ ለሰው እውቅና እንዳስ ከዚህ ውጭ ሌላ አዳኝ የለም። አሜን በሉት። ከዚህ ውጭ ሌላ ፈዋሽ የለም። እስቲ አሜን በሉት። ምን ነው የምላችሁ? ጌታን እያየሁት በራሴ ላይ የሚመስል ስለነበረ ኃይለኛ ከባድ የምጥለኝ በሽታ ነበር። በእውነት ነው የምላችሁ። ከዛ ዶክተሩ ጋር ሲሄድ ዶክተሩ ምን ያለው መድኃኒቱን አዘዘ። ሁሉም ነገር እንዳለ መዓት መድኃኒት ሰጠ። እግዚአብሔር ይህን መድኃኒት የሚውጣው እኔ ነኝ አልኩት። ይህን መድኃኒት የሚውጣው እኔ ነኝ ጌታ። ይህን መድኃኒት ከኔ ከወሰድክ እኔን ከፈወስከኝ እኔ አንተን ለዘላለም አገለግላለሁ አልኩት። አሜን በሉት። ጌታ ምስክር። ምግብ አልበላም። በቃ በውሃ ነው በውሃ ምግብ አያስፈልገኝም። ግን አንድ ቀን ኢየሱስ እያለፈ ዳሰሰኝ። አሜን በሉት። እስቲ አሜን በሉት። እስቲ ኢየሱስ ፈዋሽ ነው በሉት። ኢየሱስ የመጣበት ትልቁ ዓላማ ካላቸው የታመሙትን ለመፈወስ ነው፣ የታሰሩትን ለመፍታት ነው፣ ደሃውን ለመርዳት ነው፣ የወደቀው ለማንሳት ነው። አረ አሜን በሉት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ብሎ በማለት ድገሙ። ኢየሱስ ጌታ ነው። ዛሬ በኢየሱስ ጌትነት በጠልቃ የሚገቡ እጆች ይሰበራሉ። አየር ላይ ካሉ የእነሱ እውቀታቸው ከንቱ ነው። አሜን በሉት። ፎቅ ቢሰሩ ሊያመልጡ አይችሉም። ታውቃላችሁ። መሳሪያ ቤታችሁ ቢደረደር እንኳን ሊያመልጡ አይችሉም። አንድ ድንጋይ ከሰማይ ይመጣል። እስቲ አሜን በሉት። እስቲ አንድ ድንጋይ ከሰማይ ይመጣል በሉት። የጠላቶችን ኃይል በሉት ይመቷል በሉት። አሜን። ኢየሱስ ጌታ። ኢየሱስ የራሱ ክብር ለማንም አይሰጥም። የራሱ እውቀት፣ የራሱ ማንነት፣ የራሱ ክብር ለማንም አይሰጥም። ዝም ስላለ የለም ብሎ ያስባል። አሁን ወዲያው ስለማይፈርድ፣ ወዲያው ስለማይገል፣ ወዲያው ስለማያጠፋ እሱ የምህረት አምላክ፣ የቸርነት አምላክ፣ ለቁጣ የዘገየ ለምህረት የበዛል ያሱ ስለሆነ እነሱ ግን የለም ብሎ ያስባል። አንተ ዓለምን ማጥፋት ይችላል።
ስላለ እሱ በጥበቡና በፍቅሩ ዓለምን ገዝቶ አሜን አሜን። ዕብራውያን ምዕራፍ 1 እናወጣለን። ዕብራውያን ምዕራፍ 1 አውጡ። ዕብራውያን ምዕራፍ 1 ቁጥር 8 ጀምረን እናያለን። ኢየሱስ በጣም ቅን ነው። ኢየሱስ በጣም ቅን ነው። አሜን። ኢየሱስ በጣም ቸር ነው። ኢየሱስ በጣም ትሁት ነው። ኢየሱስ በጣም ይቅር ባይ ነው። ኢየሱስ በጣም ምሕረት የበዛለት አምላክ ነው። አሜን በሉት። ኢየሱስ በጣም ትሁት ነው። በጣም ራሱን ዝቅ የሚያደርግ ነው። እዛ በኢየሱስ ቃልነት በኢየሱስ ለአፍ ያወጡት ስለዘገየ ነው። ምሕረት ስላደረገ ነው። በቸርነት ስለመጣ ነው። በይቅርታ ስለመጣ ነው። ራሱን ዝቅ በማድረግ ስለመጣ ነው። እኛን ለማዳን ራሱ ስላዋረደ ነው። ዛሬ ዝቅ ያደረጉት በኢየሱስ ላይ እግራቸው የሚያነሱት በእነሱ ላይ ግን እግዚአብሔር ይመጣል። አሜን አትሉ? ኢየሱስ ይመጣል። አሜን ይመጣል። እያስደነገጠ ይመጣል። ኃይሉን እየገለጠ ይመጣል። ክብሩን እያሳየ ይመጣል። ማዳኑን ፈውሱን እያሳየ ይመጣል። ዛሬ የኢየሱስ ኃይል ያላከሙት በጥበብና በምድራዊ እውቀት የኢየሱስ ኃይል ወደ ታች የቀበሩት እነሱ ይቀበራሉ። እሱ ግን ከፍ ብሎ ይሆናል። አሜን አትሉም እንዴ? ዛሬ ስለ ኢየሱስ ማውራት ስለፈለኩ፣ ስለ ልጁ ማውራት ስለፈለኩ ለእሱ እውቅና ስጡ፣ ቦታ ስጡ። እሱ እናንተን በእውነት ያከብራል። የሚያከብሩትን እሱ ያከብራል። የምንቁትን ደግሞ እግዚአብሔር ይንቀዋል፣ ይጥለዋል፣ ይረግጣል። ከዚህ በኋላ ብዙዎች የሚረገጡ ሰዎች፣ ብዙዎች የሚሞቱ ሰዎች፣ ብዙዎች የሚጠፉ ሰዎች በገንዘባቸው በእውቀታቸው ራሳቸውን ለእግዚአብሔር ሳይሰጡ የለም የሚሉ የለም አለን ገንዘብ ብለው በገንዘብ ሐዋርያ ጳውሎስ ምን አለ መሰለህ? የሚመካ በእግዚአብሔር የሚመካ እነዚህ የፈርዖንን ሰራዊት እስራኤልን እያሳደደ ሲመጣ ምንድን ነው ያለው መሰለህ? እነሱ በፈረሳቸው እነዚያ በሰረገላ ይታመናል። እኛ ግን በአምላካችን ከፍ እንታመናለን። እስቲ አሜን በሉት። ቀኝ እጃችሁ ከፍ አድርጉ። እኔ በአምላኬ እታመናለሁ። እኔ በኢየሱስ እኮራለሁ፣ ዘና እለዋለሁ። እሱ ያኖራል፣ እሱ አለኝ። ስለሱ ናቸው ማውራት አለባቸው። እስቲ ያገኘ ሰው ቶሎ ያነብልኝ። ዕብራውያን ምዕራፍ 1 ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋኔ እስከ ዘላለም ይኖራል። የማ ዙፋን? የእግዚአብሔር ወንበር በሉት። እስከ ዘላለም የእግዚአብሔር ዙፋን፣ የእግዚአብሔር ንግስና እስከ ዘላለም ይኖራል። አይወርድም። ያወርዳል እንጂ እሱ አይወርድም። እስቲ አሜን በሉት። ያጠፋል እንጂ እሱ አይጠፋም። ይገናል እንጂ እሱ አይሞትም። ስፍራ ያስለቅቃል እንጂ እሱ ስፍራ አይለቅም። ለዘላለም ይኖራል። የማ የልጁ የኢየሱስ ክርስቶስ ንግስና፣ የእሱ አለቅነት፣ የእሱ ጌትነት፣ የእሱ አዳኝነት፣ የእሱ ጥበብ ለዘላለም ይኖራል። እሺ የመንግስት በትር የቅንነት በትር ነው። እስቲ የቅኖች በትር ነው። አይሰበርም። ድገባካቸው። የቅኖች በትር በሉት። አይሰበርም። የመንግስት በትር ምንድን ነው? የቅንነት በትር። ኢየሱስ በጣም ቅን፣ በጣም ቅን። ለዛ ነው ዓለምን የገዛው። ቅን መግዛት ከፈለጋችሁ ቅን ነው። አጠገብ መስማትና መግዛት ከፈለክ ነው፣ ማውረስ ከፈለክ ነው። መልካምን አድርግ በሉት። ትገዛለህ በሉት። ትወርሳለህ በሉት። ኢየሱስ ዓለምን በአንዴ ማጥፋት ይችላል። ኢየሱስ ኃጢአተኞችን ማጥፋት ይችላል። ኢየሱስ ብዙዎችን ከምድር ሊያጠፋ ይችላል። ግን እሱ መልካምና ቅን አምላክ ስለሆነ፣ ቸር አምላክ ስለሆነ፣ ይቅር ባይ አምላክ ስለሆነ፣ ማሪ ስለሆነ እሱ
ገዛ ገዛ ድገም ባካችሁ ገዛ ድገም ባካችሁ ገዛ ድገም እስቲ ገዛ ማለት እስቲ ገዛ ድገም እንገዛዋለን ድገም እንገዛለን እንገዛለን አንገዛም የእሱ መንፈስ ተቀበለናል። እሱ ማሬ ነው። እሱ ይቅር ባይ ነው። እሱ ቸር ነው። እሱ ትሁት ነው። እሱ ፈዋሽ ነው። እሱ አዳኝ ነው። አሜን አሜን። እስቲ የገባው ሰው አጨብጭቡ፣ ለእግዚአብሔር ክብር አምጡ። ሃሌሉያ። የመንግስት ብድር የምን ብድር ናት? የቅንነት አገልግሎት ማለት ቅንነት ነው። አገልግሎት ማለት ቅንነት ነው። በደንብ ይሄ ቃል ያዙ። አሁን ለትውልድ ይሄ አይገባም። አገልግሎት ታምራት ማድረግ ይመስላችኋል። አገልግሎት ትንቢት ማውራት ይመስላችኋል። አገልግሎት የሚታየው ነገር መናገር ወይ እኔ አይቼዋለሁ ማለት ሊሆን ይችላል። አገልግሎት ራሱ ህብረት ሊሆን ይችላል ብሎ ያስባል። አገልግሎት ስብከት ብሎ ያስባል። አገልግሎት ዝማሬ ነው ብሎ ያስባል። አገልግሎት አስራት መስጠት ብሎ ያስባል። አገልግሎት ማለት ቅንነት ነው። ከኔ ጋር ናቸው። ይመቻችኋል? አገልግሎት ማለት ነው ቅንነት። ኢየሱስ አገልግሎት ኢየሱስ ተፈውሶ ኢየሱስ አገልግሎት ኢየሱስ ተሰጥቷል። ያን ደግሞ ለእኛ ስጦታ ለእኛ ስጦታ እሱ የምናደርገው ነገር እኛ እንድናደርግ ስጦታ ሰጥቷል። ዋናው አገልግሎት ምንነት ጥሩ ቅንነት። ከኔ ጋር ናቸው። ከኔ ጋር ናቸው። ቅኖች ከሆናችሁ ትወርሳላችሁ፣ ትገዛላችሁ፣ ትፈውሳላችሁ። ዓለም ሁሉ የምትገኙ አሜን በሉት። አንድ ካናዳ ብቻ አይደለም፣ አንድ አሜሪካ ብቻ አይደለም፣ አንድ ኡጋንዳ ብቻ አይደለም። የምትገዛው ዓለምን ዳርቻ ያንተ ያንቺ ይሆናል። እናታችሁ ከኔ ጋር ሆኑና አሜን በሉት። ከኔ ጋር ሆኑና አሜን በሉት። እስቲ ቅኖች በሉት ይገዛሉ፣ ቅኖች በሉት ይወርሳሉ፣ ቅኖች በሉት ይሰጣሉ፣ ቅኖች በሉት ያስከፍታሉ፣ ቅኖች በሉት ይባርካሉ። የመግዛት ቅባት በላያቸው። አሜን አሜን አሜን። የማውረስ ቅባት፣ የመፈወስ ቅባት፣ የትንቢት የታምራት ማድረግ የጸጋ ስጦታዎች ሁሉ በእነዚህ አይነት ሰዎች ላይ አለ። ያንተ በር ሊዘጋው ኃይል የለው። አረ አሜን በሉት። ይሁንና አጠገብ ያለ ሰው ቅን ከሆነሽ ትገዣለሽ፣ ትገዛለህ፣ ትወርሳለህ በሉ በሉ። ቅን ከሆንክ ትገዛለህ፣ ትወርሳለህ፣ ትወርሻለሽ፣ ትገዣለሽ። ቅን ሁን፣ ቅን ሁን በሉ። ቅን ሁን፣ ቅን ሁን፣ ቅን ሁን በሉት። የመንግስት ብትር የቅንነት ብትር ናት። አንድ ጊዜ ጌታ የተናገረን ድምፅ ልንገራቸው። ጌታ የተናገረን ድምፅ ልንገራቸው። ጌታ የተናገረን ድምፅ ልንገራቸው። ጌታ የተናገረን ድምፅ በዚህ ዘመን አለ። እግዚአብሔር ቅኖች ይፈልጋል፣ ጠላትም ቅኖች ይፈልጋል። ቅን በጣም የሚሰጡ ለሰው የሚኖሩት ታርጌት ጠላት በእነሱ ላይ ነው። ምክንያቱም ይገዛሉ፣ ሰው ያስመልጣሉ፣ ያድናሉ፣ ይፈውሳሉ። ሰው የማዳን ኃይል አላቸው። ስለዚህ ቅኖችን ለማጥፋት ሰይጣን ተቆጥቶ በእነሱ ላይ ተነስቷል። ኢትዮጵያ ያለው ቅኖች፣ አፍሪካ ያለው ቅኖችን ለማጥፋት ሰይጣን በኃይል ተነስቷል። ቀኝ እጃቸው ከፍ አድርጉና ቅኖች አይጠፉም በሉት። ቀኝ እጃቸው ከፍ አድርጉና ቅኖች አይጠፉም በሉት። ጠላት ግን ይጠፋል በሉት። አጥፊ ግን ይጠፋል በሉት። ቅኖች በሉት ይገዛሉ፣ ይወርሳሉ፣ ይገዛሉ፣ ይወርሳሉ፣ ይሄዳሉ፣ አይታከተው፣ ይሄዳሉ። አሜን። እግዚአብሔር አምላክ ያስወርሳል። እግዚአብሔር አምላክ ያስገዛል። እግዚአብሔር አምላክ ያስከፍታል፣ ይከፍታል። ቅን ሆኖ እግዚአብሔር አምላክ ያራምድሃል። ቅን ሆኖ እግዚአብሔር አምላክ ይባርክሻል፣ ይባርክሻል። ኪሳራ አይኖርም። ለጌታ
ስለሆነ ዓለምን ምን አደረገ? ገዛ። የዓለም ቁልፍ በማን ላይ ነው? ልጁ በኢየሱስ ክርስቶስ ላይ። አማላጅ ማን ነው? ኢየሱስ። አዳኝ ማን ነው? ኢየሱስ። የገዛው ማን ነው? ኢየሱስ። ሊገዛ ያለው ማን ነው? ኢየሱስ። ሊወርስ ያለው ማን ነው? ኢየሱስ። እስቲ አሜን በሉ። ሊፈውስ ያለው ኢየሱስ ነው። ሊያድን ያለው ኢየሱስ ነው። ሊገል ያለው ራሱ ኢየሱስ ነው። ሊያጠፋ ያለው ራሱ ነው። ሌላው ሊያጠፋቸው አይችልም። እስቲ አሜን በሉት። ቀኝ እጃችሁ ከፍ አድርጉና ሊገዛ ያለው ኢየሱስ ነው በሉት። ድገሙ። ሊገዛ ያለው ኢየሱስ ነው በሉት። 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 አሜን 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 አሜን። ለጌታ እልልታ ጭብጨባ። ሃሌሉያ። አጠገብ ያለ ሰው ያዝና ቅን ከሆንሽ ትገዣለሽ፣ ትወርሻለሽ። ማቴዎስ 5 ላይ ጌታ ኢየሱስ ክርስቶስ ምን አለ መሰለህ? ደቀ መዛሙርቶችን ወደ እሱ ጠርቶ አስተማራቸው። እንዲህ ብሎ ነው፣ ልብ ንጹሖች ብዙ አላቸው፣ እግዚአብሔርን ያዩታል። እግዚአብሔር ለማየት ብዙ ፋስቲንግ ያስፈልጋል። አንዳንዶቻችሁ በፋስቲንግ ጊዜ ጨርሰው ፋስቲንግ ጥሩ ነው ለመጸለይ ከእግዚአብሔር ጋር ህብረት ለማድረግ እግዚአብሔር ለማየት ልብ ንጹሕ ይሁን። ጌታ ምስክር። እግዚአብሔር ለማየት ከፈለጋችሁ ለወንድም አጠገብ ያለው ወንድምን አግዘው፣ ደግፈው፣ ባረከው ባረከው ባረከው፣ ስጠው። ምን ያስፈልጋል? እሱ ተርቦ እሱ አጥቶ አንቺ በልተሽ ጠጥተሽ ካደርሽማ ቅን ያደረግሽ እሱ እየተራተረዋላ እሱ። ለዚህ ነው ሰይጣን ቅኖችን ለማግኘት ለቅኖች ገንዘብ እንዲመጣ አይፈልግም። አይደለም ሌላው ስለሚያደርግ ማለት ነው። እስቲ አሜን በሉት። ለራሱ አንዳንድ ቅኖች አሉ፣ ለራሳቸው ባልሆኑ ሌላው የሚያበሉ አሉ። ከልጆቻቸው ገንዘብ ከልጆቻቸው አስቤዛ አካፍሉ ሌላ ሰው የሚያበሉ አሉ። ከቦርሳቸው ካለው የሚያካፍሉ አሉ። እነዚህ ሰዎች ደግሞ ምድር ሊወሰዱ ጌታ ምስክር ቅኖች ናቸው። እስቲ አሜን በሉት። ኢየሱስ ክርስቶስ እኛን ያስተማረው ትልቁ ትምህርት ምን ታውቃላችሁ? ለሌላ ሰው መልካም ነገር ማካፈል። አሜን። እስቲ አሜን በሉት። ኢየሱስ እኛን ያስተማረው ትምህርት ታውቃላችሁ? መስጠትን ነው ያስተማረው። ስልጣን ነው። ብድር ማለት ስልጣን ነው። እግዚአብሔር የሰው ልጅ የሰጠው አውቶሪቲ ማለት ነው። የልጅነት መብት ማለት ነው። አሜን በሉት። ቀኝ እጃቸው ከፍ አድርጉና የልጅነት ስልጣን አለኝ በሉት። በእጄ ብድር አለኝ በሉት። ይህ ብድር በሉት የቅንነት ብድር ነው በሉት። አሜን አሜን አሜን። በጣም የምወደው ጓደኛ አለና እዚህ ከተማ ነበረ ሄዷል። አሁን ካናዳ እና መንገድ ላይ አብሮ እያለ አብረን በቦታ ተሳፍረን እያለ ድሃ መንገድ ላይ ካለ ወርዶ ዳቦ ገዝቶ ውሃ ገዝቶ ሰጥቶ ያልፋል። ጌታ ምስክር። ብዙ ጊዜ አይቻለሁ። አንተ የተማርክ ሰው ይለዋል። ምክንያቱም ሌላ ሰው የሚጨነቅ ከኢየሱስ ሌላ ማን ነው? ሌላ ሰው የሚያስብ ማን ነው? ስላንቺ የሚጨነቅ ከኢየሱስ ሌላ ማን ነው? አንቺን የሚያበላ ከኢየሱስ ሌላ ማን ነው? አንተን የሚያጠጣ ኢየሱስ። ለድሃዎች አባት ነው እሱ ይላል። አረ አሜን በሉት። ለድሃዎች አባት ነው እሱ። ብቸኞችን ምን ያደርጋል? በቤቱ ያሳድራቸው ያሳድጋቸው። እስቲ አሜን በሉት። እኛ ግን ድሃ አይተን ትተን ነው የምናልፈው። ድሃ እንሰድበዋለን። ኢየሱስ ግን በዛ አይደለም። እኔ አንዳንድ ጊዜ በዚህ ከተማ ላይ በጣም ነው የሚያዝ ገንዘብ ግን የድሃዎች ቤት አሁን አንድ አሁን አይታችሁ ላይ ኢትዮጵያ ላይ አይታችሁ ላይ ወርዶ ይግራቸው ይሄ ሰው ወርዶ ከህፃናቱ ከማዋቅ ይችላል።
የተራቡትን ያበላ። አቤት ምን አይነት ጸጋ ነው ለእሱ የተሰጠው! በእውነት ኢየሱስ ጌታ። ቀኝ እጃችሁ ከፍ አድርጉና ቅኖች አይሞቱም በሉት። ድገሙ ባካችሁ። ኢትዮጵያ ላይ ያሉት በሉት፣ ኤርትራ ላይ ያሉት፣ እዚህ ከተማ ያሉት፣ አውሮፓ ላይ ያሉት ቅኖች አይሞቱም። እነሱ ይወርሳሉ፣ እነሱ ይገዛሉ። እሱ ታንኪው ይለኛል። በምድር ማቶ በሰማይ ዘላለም ሕይወት ታገኛላችሁ። አሜን አሜን። ባለፈው አንድ ጊዜ ነግሬያለሁ። አሁን የዘመርኩት እኮ እግዚአብሔር ተቀብዬ ነው። ሁለት እህቶች ዘማሪዎች ናቸው። ኮንፈረንስ ተዘጋጅቶ አንቺ ልጅ ዛሬ አንቺ አገልጊ ቱዴይ ቢዚ ቱዴይ አልችልም እያሉ ሁለቱ ወደ ቤት ገቡ። አንዱ ለኔ አገልግሎት ድል ስጦታ ቅንነት አገልግሎት ቅንነት በደንብ ከዚህ ልጁ ምን ኢየሱስ ምን አደረገ? ወደ እኛ መጥቶ ምን ይህን ደቀ መዛሙርቶችን አጠረ አይደለም ወዶ አጠቀኛው ዘካውስ ቤት ገባ። እንዴት አጠቀኛው ቤት ገባ? እኔ የመጣው አጠቀኛው ሕይወቱን ቀየረ። እስቲ አሜን በሉት። ኢየሱስ እንደ ሰው አይደለም በሉት ባካቸው። ልጁ ኢየሱስ በሉት። ቅን ነው፣ ትሁት ነው፣ ማሪ ነው፣ ይቅር ባይ ነው። አሁን ያለው ክርስቶስ እሷ ካለች ቸርች እሷ ካለች ቸርች ራሱ የት እሷን ከማለት እሱ ፓስተሩን ከማለት ራሱ ቸርች እያንዳንዱ የስራ ዋጋ የሚከፍለው እግዚአብሔር ርኩስ ምልክት ጻድቅ ይስጠቅ። እኔ ግን እያንዳንዱ የስራ ዋጋ ምን አደረገ? ስለ ራስ እንጂ የተሰጠኝ ስራ በታማኝነት የሚሰራ አሜን በሉታ። እናገለግል በቅንነት እናገለግል፣ ምስጢራዊነት የሌለውን አምኑ፣ የተራበ ቢበቃል አብሉ፣ ስጡ ከእግዚአብሔር ትቀበላላችሁ። እስቲ አሜን በሉት። እስቲ አሜን ከእግዚአብሔር እንቀበላለን በሉት። ኢየሱስ ይመስገን። ዓለምን ማጥፋት ይችላል፣ ግን ደስ የመንግስት ብትር የቅንነት ብትር ናት። እስቲ ትንቢተ ኢሳይያስ 11 ላይ እናያለን። ወይኔ እኛ እኮ መግዛት ስንችል እኮ ኢየሱስ ጌታ ነው። እስቲ እገዛለሁ በሉት። እስቲ እገዛለሁ በሉት። ከተማውን እገዛዋለሁ። አሜን አሜን አሜን። ትውልድን እገዛዋለሁ። ገዛው ነው። እስቲ እገዛለሁ በሉት። ቀኝ እጃችሁ ከፍ አድርጉ። እገዛለሁ። እሺ 11 በደንብ ጮክ አድርገን ከእሴይ ግንድ ምን ይወጣል? በትር ይወጣል። ከእሴይ ግንድ እሴይ ምን ሰው የልብ ሰው የእግዚአብሔር የልብ ሰው ከእሱ ምን ወጣ? ብትር። እስቲ ብትር በሉት። እስቲ ብትር በሉት። አሁን ለምሳሌ ከእግዚአብሔር ሰው ምን ይወጣል ካላቸው እሱ ሁሉ ጊዜ በከንፈራ በርተራ በአስመራ የትም ሲያገለግል በቅንነት ካገለገለ ከእሱ የሚወለድ ተናግሮ እንጂ ብትር ነው እንጂ ብትር። እስቲ አሜን በሉ። የምድር ገዢ አለቃ መሪ እስቲ አሜን። የዘራችሁ ጌታ ምስክር አንዱም ሳይሞት በእናንተ ላይ በልጆቻችሁ ታምናላችሁ። የዘራሽው መልካም ያደረግሽው ጌታ አንዱም ሳይቀር በአንቺም ላይ በልጅ በዘረሽ ከኔ ጋር ናችሁ። ጻድቅ ሰይጣን ዘሩ ይሄን ስለምን አላየሁትም። ኢየሱስ ጻድቅ አሜን አሜን። ኢየሱስ ገዢ ነው።
ኢየሱስ አለቃ ነው። እኛም ደግሞ ገዢ ያለ የራሱ ስልጣን ሰጠ። ከዚህ ሌላ ክብር ምን ያስፈልጋል? እኛንን እንጂ ማን የታዘዘው? እኛንን አመፃኞች፣ እኛንን ዘራኞች፣ እኛንን እንጂ የሚናካፈል፣ እኛንን እንጂ ክፉ ምስና መንሰራ፣ እኛንን እንጂ ቸርና አንድ አባት አለፈሰ። አንድ አባት ልጆች ናቸው። አንድ መንፈስ፣ አንድ ጥምቀት፣ አንድ ጌታ። እናንተ አንድ አካል ናቸው፣ አንድ ናቸው። ከነገር ከቋንቋ ዋጀን አንድ አደረገ። ሁሉም ደግሞ አንድ አይነ ኢየሱስ ጌታ ነው። እስቲ አሜን በሉት። እስቲ አሜን በሉት። እስቲ ለጌታ ታጨብጨባ። ሃሌሉያ። ከእሳ ግን ምን ይወጣል? እስቲ ብትር ድገም ውስጥ ከእሳ ግን ብትር አለቃ ገዢ አሜን መንግስት የተቀበለ ሰው ሰው ዘራው በእናንተ ላይ ዛሬ ዘራው ባንቺ ላይ ዘራው በእናንተ ላይ በኢየሱስ ዘራው በእኔና በእናንተ ላይ። ካንተ ጉልበት ሰው ይወለዳል፣ ካንቺ ጉልበት ሰው ይወለዳል። አይጨነቀፍም በኢየሱስ ብትር ከኔ ይወጣል። ጉልበታችሁን እያስወና ብትር ከኔ ይወጣል፣ ብትር ከኔ ይወጣል። ከዚህ ጉልበት ብትር ይወለዳል። ገዢው አለቃው ይወለዳል። አገር መሪው ይወለዳል። ኃያሉ ይወለዳል፣ ይወለዳል። በሉ እንጂ ዘሩ እንጂ በሕይወታችሁ ላይ የዘራችሁት እንዴት አይወለድም? የዘራችሁት እንዴት አታጭዱት? እንዴት የአብርሃም ልጅ ይስሐቅ ዘሩን ዘራ ይላል። በመቶ እጥፍ አገኘ። የዘራው በዛች ዓመት ምን ያገኘ? 100 እጥፍ። አንድም አልሞተም። 100% ነው። ይህ ማለት አንዱ ለምን በእምነት በእግዚአብሔር እቀበላለሁ ስላለ እግዚአብሔር ዋጋ ይከፍላል። እግዚአብሔር ምን አለ? ዋጋው ከፈለ። ለእናንተ እግዚአብሔር ይሰጣል። ሲዘሩ እግዚአብሔር ይሰጠኛል ብላችሁ ዝሩ። ወንድም ላይ ዝሩ። ቤተክርስቲያን ሄዳችሁ ቤተክርስቲያን ላይ ዝሩ። በእናንተ ላይ እግዚአብሔር መልካምን ፍሬ ያፈራል። መልካምን አጀንዳ ይፈጽማል። መልካም ነገር በእናንተ ላይ እግዚአብሔር አይተዋል። አሜን። ስለዚህ ኪሳራ በእናንተ ሕይወት ላይ አይገጥምም። ቅኖች አይከስሩም በሉት። በደንብ ጮክ ብላችሁ ቅኖች አይከስሩም በሉት። ድገሙ። ቅኖች አይከስሩም በሉት። ቅኖች አይከስሩም በሉት። ትርፋሞች ናቸው። ቅኖች በሉት ይወርሳሉ። ቅኖች በሉት ይገዛሉ። ቅኖች በሉት ይፈወሳሉ። ቅኖች በሉት ታምራትን ማድረግ ይችላሉ። ቅኖች በሉት ካለው ያካፍላሉ። ቅኖች በሉት ይባረካሉ። ለጌታ ለታጨብጨባም ጥለት ባካቸው። ኢየሱስ ጌታ ነው። እንዲበልና ካንተ ጉልበት ሰው ይወለዳል በሉት። ነካርከው፣ በደንብ ነካርከው፣ በደንብ ነካርከው። አጠገብ ያለው ሲጻሬም ሊሆን ይችላል በሉት። የዘራቸው ነው የምታጨሩት። ከአንቺ ሰው ይወለዳል። ሰው አይሞትም። የሚሞት ሰው አትወልጅም። የሚሞት ሰው አትወልጅም። ተራ ሰው አትወልጅም። ቅን ከሆንሽ በሉት ተራ ሰው አትወልጅም። ቅን ከሆንክ ተራ ሰው አትወልጅም። ቅኖች ምድርን ማውረስ ይችላሉ፣ መግዛት ይችላሉ። ከዛ ግን ምንድን ነው? ብድር ይወጣል። ከስር ቁጥቋጦ ያፈራል። አይ ከስር ምን ይሆናል? ቁጥቋጦ ያፈራል። ይሄ ማለት ሁል ጊዜ ፍሬያማ ይሆናል። እስቲ ለጌታ እልልታ ጭብጨባ። እስቲ ስለ ልጁ ብሉት። ዛሬ እያወራን ያለ ነው ብሉት። እየተናገርን ያለ ነው ብሉት። ስለ ልጁ ነው ብሉት። ልጁ ኢየሱስ ብሉት። በጣም ቅን ነው፣ ትሁት ነው ብሉት። በጣም ብሎ ባካቸው ቅን ነው ብሉት። ትሁት ነው ብሉት። ቅንነት ብትል የመንግስት አሜን ሃሌሉያ። መንግስት ማለት ምን ማለት? ገዢ ማለት መንግስት ማለት አገርን የሚመራ ዓለምን እሱ አገርን ብቻ ዓለምን ገዛ። ቅን ስለሆነ ዓለምን ገዛ። ኢየሱስ ጌታ አሜን። አገልግሎት ማለት
አገልግሎት ማለት ነው። ቅንነት ነው። አገልግሎት ማለት ነው። ቅንነት ነው። አሜን አሜን አሜን። ቅን ከሆናችሁ እግዚአብሔር አገልግላችሁ ጌታ ምስል ልባችሁ ላይ መልካም ነገር አለ። በውስጣችሁ ላይ ሰው ያጽናና ነገር አለ። ሰው የሚረዳ ነገር አለ። ኢየሱስ ለእኛ የሰጠው ይሄ ነው። ጸጋችን ይሄ ነው። እሺ አሜን አሜን። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋው ይጨምራል፣ ያበዛል፣ ይሰጣል። አሜን አሜን አሜን። ስለዚህ ቅኖች ከሆናችሁ በእናንተ ላይ ጸጋ አለ። ቅን ካልሆናችሁ ወደ ቅንነት ተጠጉ። ቅን ካልሆናችሁ በደንብ አንድ አገልጋይ እንደዚያ ድሮ ከኔ ጋር ይሄን ትምህርት እኔ ሲያስተምር እና አሁን ትንሽ መስጠት ነው ያቆምኩት። ድሮ ሱፍን አውጥቼ ነው የምሰጠው። ኢትዮጵያ ላይ ያለው ሱፍ እዛው ሰጥቼ ነው የምሰጠው። ጌታ ምስክር አሁን ሱፍ እየመጣ ነው። አመነትም ይመጣላችሁ በርት ይመጣ ነው። በእውነት አንዱ ካለ ጫማ ነው ከሰማው ከዛ ከኔ ጋር ሲያገለግል እንደዚህ ባክ ያንተ መንፈስ በኔ ላይ እንዲያስፈልግልኝ አገልጋይ እኮ እኔ አልችልም እንደዛ ትችላለህ ያልኩት በቅዱስ ከዛ በላይ የተቀበረ በሚሰበሩ ሲሰጡ ቀንበር ይሰበራል። አሜን በሉት፣ አሜን በሉት። እስቲ ትሰጣለህ፣ ቀንበር ይሰበራል። ስጡ ይሰጣቸዋል በሉት። ከሚቀበል ማነው የሚባረከው? የሚሰጥ ቅን ነው። በረከቱ ለማን ነው? የሚሰጠው ነው። አሜን በሉት። ኢየሱስ ጌታ። ስለዚህ ቅን ሁኑ። በቃ አገልግሎት ማለት ይሄ ነው። መድረክ ላይ ማይክ ይዞ መዘመር አይደለም አገልግሎት። ድንብት መናገር ታምራት ማለት አጋንንት በስሙ ለሚያምኑ እግዚአብሔር ስልጣን ሰጥቶ ማስወጣት ይችላል። ያመነ እሱ አገልግሎት አይደለም። እሱ የጸጋ ስጦታ ይባላል። ታምራት ማለት የጸጋ ስጦታ ይባላል። ስብከት የጸጋ ስጦታ ይባላል። ከኔ ጋር ናችሁ? ዝማሬ የጸጋ ስጦታ ነው። አገልግሎት ግን አሜን በሉት። ሃሌሉያ! ኢየሱስ ጌታ ነው። እስቲ ለጌታ ለታጨብጨባ ሃሌሉያ! ስለ ልጁ እስቲ ስለ ልጁ በሉት። እስቲ ስለ ልጁ በሉት። እስቲ ስለ ልጁ በሉት። ዛሬ በሉት። ቅን ስለሆነ ስለ ልጁ ስለ መንግስቱ እናወራለን። ጌሽ ነው እሱ አለቃ ነው። እሱ ዓለምን ነው የገዛው። ዓለምን ነው የገዛው ኢየሱስ። ሁሉም በሱ እጅ ነው። እሱ ነው ውጣ ግባ የሚለው እሱ። ሰው በራሱ ጥበብ፣ በራሱ ማስተዋል፣ በራሱ ገንዘብ ከሆነ ተሳስቷል። ኢየሱስ ምን ያደርጋል? አንድ የውሃ ጋር ይዟል። አንድ ቁልፍ ከያዘ ሁሉም ሰው ይሸሻል። ከዛ በኋላ የእሱ ትዕቢት፣ የእሱ ጌትነት፣ የእሱ አለቅነት ቢኖር በውሃ የራሱ ማንነት፣ የራሱ ሽታ፣ የራሱ ጌትነት፣ የራሱ ስልጣን፣ የራሱ ቅንነት ይህንን ለእናንተ አካፈለ። ዘና ብለን በሰው ሀገር የምንላመደ ልከለለ እሱ ስላለ አሁን ግዙ ውረሱ። አሜን ዘፍጥረት ምድር ግዙ ተባዙ ምድሪቷን ሙሏል። ከዛ በኋላ ግዙ አጠገብ ያለ ሰው ትገዛለህ፣ ትወልጃለሽ፣ በሁለት ያቆማችሁ ሰዎች ትቀጥላላችሁ። የት ብላችሁ ያቆማችሁ? ሶስት ብላችሁ ያቆማችሁ፣ አራት ብላችሁ በቃ ብላችሁ ኑሮ ፈርታችሁ ያቆማችሁ ካላችሁ ብዙ ተባዙ። ኢየሱስ ጌታ። ልክ አይደለም? የፍርሃት መንፈስ የተመታ አሜን በሉ። ኧረ አሜን።
ምን ነው አመን በሉት። አጠገብ ያለው ሰው ትወልዳለህ ስምንቱ ጌታ ምስክር ስምንቱ አንዷ ኬንያ እያገለገለች አንዱ ደግሞ ኢትዮጵያ እያገለገለ እኔ ደግሞ እዚህ ምን ነው ሌሎቹ ደግሞ በስራ ኢየሱስ ጌታ አመን በሉት። አጠገብ ያለው ሰው ያዘና እንደዚህ ነው ትወልዳለህ ትቀጥላለህ መቆም የለም። አሜን በሉ። በሶስት ላይ በሁለት ላይ ያቆማችሁ ቀጥሉ። እሺ አሜን በሉት። በኢየሱስ ይከፈት። በረከቱ እግዚአብሔር ያሳል። ለጌታ እልልታ ጭብጨባ ሃሌሉያ። ጤናዎች ምድርን ይወርሳሉ። ድገሙ። ጤናዎች ምድርን ይወርሳሉ። እግዚአብሔር ሆይ ጤና አድርገን ሰጪ አድርገን መስጠት ቅንነት ነው። ድገም መስጠት ቅንነት ነው። በጎ ማድረግ ቅንነት ነው። መልካም ማድረግ ቅንነት ነው። እስቲ ለጌታ ተጨብጨባ ሃሌሉያ። ስለዚህ እናንተን ዛሬ እኔ የሚባርከው በረከት በቅንነት መንፈስ በመስጠት መንፈስ አሜን ለሌላ ሰው በጎ የማድረግ መንፈስ ይሄ ደግሞ በረከት ስለሆነ ለእናንተ ዛሬ በዚህ ነው የምጸልየው። አሜን። ስለዚህ እንነሳለን፣ እንጸልያለን። ሃሌሉያ። እጃቸው ላይ በረከትን የዘራቸው መልካም ነገር በሕይወታቸው ላይ ያደረጋቸው መልካም ነገር በልጆቻቸው ላይ በሕይወታቸው በመንገዳቸው ላይ በኑሯቸው ላይ በንግዳቸው ላይ በትዳራቸው ላይ ይበቅላል። የጠላቸው ይሄ መንፈስ እንዳመልጣቸው ይሄ ቅባት እንዳመልጣቸው ይሄ መንፈስ እንዳመልጣቸው ይሄ ቅባት እንዳመልጣቸው ጸልዩ ማካሃርታ ለባዶስ ሺለባሃታ ከባዶስ ይባባባባባባባባባሶካ የመንግስት ምትር የቅንነት ምትር ናት። ዛሬ በእጃቸው ላይ ምትር ይገባል። ቀኝ እጃቸው ከፍ አድርጉ። ቅኖች ይነሳሉ። ቅኖች ይባረካሉ። ቅኖች ይነሳሉ። ቅኖች ይባረካሉ። ቅኖች ይወርሳሉ። ይሄዳሉ። ቅኖች ያስከፍታሉ። ቅኖች ይኖራሉ። ቅኖች አይሞትም። ቅኖች ቀኝ እጃችሁ ከፍ አድርጉ። ቅኖች ይኖራሉ። ቅኖች ይባረካሉ። ቅኖች ይሄዳሉ። ቅኖች ይፈወሳሉ። ቅኖች ይገዛሉ። በሉ ከኔ ጋር ሃሌሉያ። የስ ቅኖች አይሞቱም። እንጸልያለን። ቅኖች አይሞቱም። ማካሃርታናባ ሪቫሃታ ካባዲያስ ሰብሰብ ብላችሁ እጅ ለእጅ ተያዛችሁ። እግዚአብሔር በቅንነት እንዲባርካቸው ሰብሰብ በሉና እጅ ላይ ተያዙ። ወደዚህ ኑና ሁላችሁ ወደዚህ ተያዙ። ተያዙ። ኢየሱስ ጌታ። ዛሬ በቅንነት መንፈስ እንደገና እግዚአብሔር የሚነካቸው ሰዎች አሉት። ወደዚህ ጠጋ ብሎ ቅኖች ወደዚህ ኢየሱስ ጌታ። ቅኖች አሁን እግዚአብሔር በእናንተ ላይ የቅንነት መንፈስ ያፈሳል። ተያዙ። ሁላችሁ ተያዙ። ከኋላ ያላችሁ ተያዙ። እግዚአብሔር በምድር ላይ የቅንነት መንፈስ እንዲያፈስ በወንድና በሴቶች ላይ በወንዶችና በሴቶች ላይ እግዚአብሔር የቅንነት መንፈስ እንዲያፈስ አሜን። እንዲወርሱ እንዲገዙ ዛሬ ይሄ ቅባት እንዳገኝ ጸልያለሁ። ይሄ ቅባት እንዳገኝ ሰጠኝ ወሰን በቃ ኢየሱስ ጌታ። በአሁኑ የማይጠቅሙ ሰዎች በዚህ መንፈስ እግዚአብሔር ዛሬ ይባርካቸዋል። አረ አሜን በሉት። እንደገና በእናንተ ላይ ኃይል ይመጣል። እንደገና ባንቺ ላይ ኃይል ይመጣል። በዚህ መንፈስ ሊባርካቸው 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 በዚህ ቅባት ሊባርካቸው በልጁ በኢየሱስ ቅባት ሊባርካቸው በልጁ መንፈስ ሊባርካቸው በኢየሱስ መንፈስ ሊባርካቸው። የገዥነት ቅባት ያገኛቸው ሰዎች አሉ። ቁልፍ በእጃቸው የሚገባቸው ሰዎች አላቸው። ገዢ የምትሆኑ ከተማን የምትወርሱ ሰዎች እያየሁ ነው። ጌታ ምስክር። ከተማን የምትወርሱ ሰዎች እያየሁ ነው። በቃ ትገባላችሁ፣ ትወርሳላችሁ። አረ አሜን። ኢየሱስ ገባና ወረሰ ይላል። ገባና ፈወሰ ይላል። ገባና ሰጠ ይላል። ዛሬ ይሄ መንፈስ ያገኛቸዋል። የስ ይህ መንፈስ ያገኛቸው፣ ይህ ቅባት ያገኛቸው፣ ይህ መንፈስ ያገኛቸው፣ ይህ ቅባት ያገኛቸው። ሌቫርታና ማቃቶስ
ሊባኖስ ተለገዲያስ ጥቂት ጊዜ በመንፈስ ጸልያለሁ። ቅኖች ይቀባሉ፣ ቅኖች ይነሳሉ። ለቅኖች በር ሲከፈት እያየሁ ነው። ጌታ ሌላ አይን ሲከፈት እያየሁ፣ ቅኖች ወጥቶ ሲሄዱ እያየሁ ነው። ቅኖች ሲባረኩ እያየሁ ነው። አባታ ከማት ለገዲያስ ሊሰናቸው ማጋባታር ልጆች ያው ሊሰናቸው ስታወሩ ወደ በእናንተ የሚመጣ ኃይል አለ። በእናንተ የሚመጣ የእግዚአብሔር ክብር አለ። ራባታ ካሴተ የባሰ ሪባዳ ጋታሽ ብትር ባይችሽ ገባ ብትር ባይችሽ ገባ ብትር ባይችሽ ገባ ብትር ባይችሽ ልሰናቸው ነው። ማጋታር ገሺ የምትሆኑ ሰዎች ገሺ የምትሆኑ ቁልፍ በእጃቸው የሚገባቸው ሰዎች እያዩ ነው። ቅኖች ሰጥተው ማጋታር ባሃዳሳ ራባባ ጠብቁ እሷን ጠብቁ ያዙ ሰታ ቅናትች ጴርሴትና ትገዛለች። ብዙ ትገዛለች። እሷ ብዙ ከተማቷን ትገዛለች። ትውልድን ትገዛለች። ሪባባባባስ የእግዚአብሔር መንፈስ ነው የሚነካው። እነዚህ ሰዎች ይነካሉ። ጌታ ምስክር ሰጥቶ የማይደክሙ እነዚህ ሰዎች በጣም ይባረካሉ። ጌታ ምስል ለኤርትራ ለኢትዮጵያ ይጸልያሉ። እነዚህ ለትውልድ መፍትሄ ይሆናሉ። ረባሃቶ ከማህዲያሳ ዢላባባባባሳታ የእግዚአብሔር መንፈስ ከእነሱ ጋር አለ። እነሱ ትሑት ናቸው። እነሱ ይቅር ባይ ናቸው። ለሰው ነው የምትኖሩት። ለሰው ይኖራሉ እነዚህ ሰዎች። ናገባህዲያሳ ፍረዳይስ ጋብዙ የእግዚአብሔር መንፈስ እያንዳንዳቸው ሲያው ያስቀናት እሷም ቅናት ቀናት ያዘ ያው ጠብቋቸው የእግዚአብሔር መንፈስ ነው ወደ ሚዳስ እኔ አይደለም። ቅኖች አሁን ይቀበሉ ይነካሉ። የእግዚአብሔር መንፈስ ነው የሚነካቸው። ቅኖችን እግዚአብሔር ነው። ቅን ሴቶች ይነካሉ። የእግዚአብሔር ፋውስ በእነሱ ነው ይመጣል። ፋውስ በእነሱ ነው። የእግዚአብሔር በረከት ይመጣል። በሮችን ለእነሱ ይከፈታል። የስ ቅኖች ናቸው እነሱ ቅኖች ናቸው። የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ነው። ቅኖች ይቀባሉ። በእነሱ ላይ ቅባት ያርፋል። እነሱ ደግሞ ይገዛሉ። ሰጥቶም አያርፉ፣ ሰጥቶም አይደክሙ፣ ሰጥቶም አያርፉ፣ ሰጥቶም አብልቶ ይባረካል። የበረከት መንፈስ ነው በእነሱ ላይ የሚመጣው። የስ ማላፋ ሀጠቀባህደስ ይነካሉ። የአባቴ መንፈስ ይነካቸው አያለ እንደገና እግዚአብሔር መንፈስ ይዳስሳ አያለ ቅኖች አሉ። ለሰው የሚኖሩ አሉ። ከራሱ ለሌላ የሚጨነቁ አሉ። በዝግቡ ላይ ሪባሃዳናባዲያስ እየተወሰደብሽ እንኳን ካለ ዛሬ ይመለሳል። እንኳን ተወስዶ ብሎ ለራሱ ዛሬ ይመለሳል። ተንኪው ጂሰስ ቅኖች አሉ። የአምላክ መንፈስ ቅኖች አሉ ይለኛል። የአባቴ መንፈስ ቅኖች አሉ ይለኛል። እነሱ ይባረካሉ አለ። እነሱ ይገዛሉ አለ። በእነሱ እጅ ላይ ዛሬ ቁልፍ ገባ አለ ጌታ። ካለው የሚያካፍሉ ከራሱ ሌላ ሰው የሚጨነቁ እነዚህ ሰዎች ዛሬ የእግዚአብሔር መንፈስ ያገኛል። ዛሬ እሳቱ ያገኛል። ዛሬ ሀዊ ያገኛል። ዛሬ ቅባት ያገኛል። ዛሬ በረከት ያገኛል። ዛሬ ለእነዚህ ሰዎች በር ይከፈትላቸዋል። እግዚአብሔር መንፈስ ቁጭ አድርጉ። ኢየሱስ ጌታ። ጸልዩ፣ ሌሎች ጸልዩ። በቅንነት መንፈስ እግዚአብሔር እንዲባረካቸው፣ በሽታ ከእናንተ እንዲነቀል፣ ሞት ከእናንተ እንዲነቀል፣ በኢየሱስም እንዲነቀል፣ በሽታ እንዲነቀል፣ መተት እንዲመታ ወደዚህ አንቺ ኃይለኛ ድግምት ነው የተደገመው። ነገርም አንድ ሴት ቀንታ ነገርሽ እንዲባለሽ ነገርሽ እንዲቆም ነገርማ ኢየሱስ ጌታ ሊፈታ ካሰበ ለቤተገስ ወስቶ ቀንታ በኢየሱስ ክርስቶስ ማለት አንተ ቀንታ ነው ያሰራቸው ነገር ወፍራም ሴት ተቀነች።
ቀናች። በኢየሱስ ስም መልካም ሴት በኢየሱስ አትሞች። ሌቫታ ካባሰበል ቀንነትሽ አይቶ አስጠገሙት። ኢየሱስ ሞገሶ ሊቀቅ ወፍራም ቀይ ሴት ነገሯ እንዲበላሽ ዛሬ ተመታሃል፣ ዛሬ ወድቀሃል፣ ዛሬ ተመታሃል። አትገላትም፣ አታጠፋትም። እጃችሁ ከፈሩ በኢየሱስ በሉት። ዛሬ ተመታ በሉት። ድግምት ፈረሰ በሉት። በሽተኛው በቤት እንድትቀመጥ ሞገሷ ነቀንታ፣ መልኳ ነቀንታ፣ ነገሯ እንዲያዝ በሽታው ላካቸው። ወደ መጣበት ሸኘው፣ ወደ መጣበት ሸኘው። ኢየሱስ በኢየሱስ 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 በጭንቅላቱ ላይ በመልኳ ላይ ሂድ፣ በሽታ ሂድ፣ ጨለማ ሂድ፣ መተት ንገር ተሽሎት ነው ተሽሎት ሁላችሁ ሰርቁ ሼባባባባባባስ ሼባባባባባስ 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 ሳት 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 በኢየሱስ ሂድ፣ በኢየሱስ ድግም መልኳ ላይ ቢወጡ ላይ ቢዳዳሩ ላይ ነገሯ እንዲበላሽ በላው ምን አደረጋቸው? እስቲ በኢየሱስ በሉት። ሁላችሁ ተሉ በኢየሱስ በሉት። አንተ ጨለማ በሉት። አንተ መተት በሉት። አንተ ድግምት በሉት። አፈርሻለሁ በሉት። አፈርሻለሁ በሉት። አፈርሻለሁ ጠቅጠር ሁላችሁ ተሉ ጠርግስ በእሳት ሪባሃ ተቀባሃደናት ሪባና ማለጋስ ቀንነተ ጸጋው ልክ ኃይሉ ልክ ሞገሱ ልክ በኢየሱስ ሞገሱ ልክ ጸጋው በኢየሱስ ሄድ በኢየሱስ ስራ ይፍረስ። በዚህ ጉባኤ መሃል ምንም ስልጣን የለም፣ ምንም ስራ የለም። በኢየሱስ ጸልዩ። በጌታ በኢየሱስ ክርስቶስ ደም ውጣ። ዘመኗን ሕይወቷን፣ ቤቷን፣ ትዳሯን፣ ልጆቿን ጠብቋት። ችግር ነው ማውደቅ ያለበት እንዲሆን ድቃት ማውደቅ ስልጣን ጸንድሮ ላይ ዘገበ ማልኮ ላይ ዘገበ አስደገማችሁ። መተት ተደረጋችሁ። አስደገማችሁ። ቀናችሁ። ገና ትኖራለች። አትረሷት። አንዱ የጠየቀው ነገር አለ። ኢየሱስ ጌታ ላይ መንፈሱ ሄዷል። አጨብጭቡ። ተመቶ እዛ ነው የተመቶ። በጣም ከአንቺ ወፍር ነው የምትለው ሴት አብራችሁ ነው የምትኖሩት። ወፍራው ጓደኛ አስጠቀመች። ቀንታ ያስጠቀመችው ወፍራም ናት። ከአንቺ ወፍር ነው የምትለው። አያት የጌታ መሳሳይ ኢየሱስ ጌታ በጣም ትቀናለች። ባንቺ ላይ አስደገመች። ልክ እሷ
ድግምቷ ካሰረችው ልጅ አንቺ አይኖሽ እዚህ ጋር ራስ ምታት ቱማች ቤቢ በቃ ጭንቀት ሽልብት ዩኒቨርሲቲ ስራው ያስጠላል። እስቲ ቀኝ እጃችሁ ከፍ አድርጉና ተመታ በሏቸው። እስቲ ተመታ በሏቸው። እስቲ ፈረሰ በሉት። እስቲ ወደቀ በሉት። እስቲ ዛሬ በሉት። አንቺ ላይ የተሰራ የጠላት መሳሪያ አይከናወንም። ፈረሰ 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 ፈረሰ። አሁን አብራ አንቺ ቀራለች ወይስ ሄደች? አለች። በጣም ነው የምትቆጣው። አንቺ በጣም ነው ስራ እንዳሰሪ በስራ ደስተኛ እንዳትሆን እንደው እየተከታተለች ነው። የሚገርም እየተከታተለች አንቺ እየተከታተለች የሆነች ትሰማለች ካንቺ የሆነ ኢንፎርሜሽን ራሱ ስለ ፋሚሊ ምናምን ሁሉ ነገር ኢንፎርሜሽን ትቀበላለች። ዛሬ በናዝሬቱ በኢየሱስ ይዛ የሄደችው ከልጇን በኢየሱስ ወስጃለሁ። ኧረ አሜን በሏታቸው። የእሷን በረከት የእሷን ትዳር የእሷን ነገር በኢየሱስ አስለቅቄያለሁ። ኧረ የእሷን ኬዝ አስለቅቄያለሁ። የእሷን መንገድ አስለቅቄያለሁ። ኬዝ አለሽ? ኬዝ ጀመረሽ? አልጀመርሽም? ተጀመረሽ? እሺ ኢየሱስ ጌታ አንቺ ፈልጉ ከሩቅ ይመጣል። አንቺ ፈልጉ ከሩቅ ይመጣል። እስቲ አሜን በሉት። ያንቺ በረከት ከሩቅ ሲመጣ ነው። እግዚአብሔር እንደዛ ተጀመረሽ ፈይ ተጀመረሽ ፈይ ተጀመረ ትዳር ፈይ ስራ ፈይ ትዳር ስራ ፈይ በጣም አሁን ከሚያገለግለው አገልግሎት ራሱ አንዱ አስወጣ በጣም ሰጭ በጣም ለሰው ተካላት ግን ሰው ከበረ በኋላ ዘር ነው ሰው ከበረ በኋላ ሰው ከበረ በኋላ ሰው ከበረ በኋላ ዘር ይቀየራል። መንፈሱን መትቻለሁ። እስቲ በኢየሱስ በሉት የተመታ ይሆናል። እግዚአብሔር የተወሰነብሽ ሞገስ መልሳል። እስቲ አሜን በሉት። አጠገብ ያለው ስላዝነ የተወሰነብኝ ሞገስ ጥቂት ይመለሳል በሉት። የተወሰነብሽ ቅንነት በኢየሱስ ይመለሳል በሉት። በኢየሱስ ሞገስሽ ይመለሳል። በኢየሱስ ይመለሳል። በረከትሽ ይመለሳል። ጤናሽ ይመለሳል። የሰላም ቅንነት ይመለሳል። ሆነባት በኢየሱስ መጣ። አየ ኢየሱስ ታምራት ሆነ። በሩ ተከፈተ። ምርኮ ተመለሰ። ጠላቶች ተዋረዱ እንጂ ኢየሱስ ቼክ አድርጋችሁ እዚህ በኋላ ቼክ አድርጉ። ለጌታ እልልታ ጭብጨባ ቼክ አድርጉ። አሁን ምን ተሰማችሁ? ለጌታ እልልታ ጭብጨባ ሃሌሉያ። ከዛሬ ጀምሮ ይህ ነገር አይበላሽም። ሞትና ጭንቀፋ አይሆንም። እግዚአብሔር ግን አሁን አዲስ መንገድ ያዘጋጃል። አዲስ በር ይከፍታል። ታምኛለሽ? ኢየሱስ ክርስቶስ ሚገርም በሰው ዘንድ ሞገስ እንዳይታገል ሰዎች ግልብጥ ነው። ሰዎች ግልብጥ ቋንቋ መደብለል ፋሚሊ ውስጥ መስማማት ያ
መስማማት ቋንቋ መደበላለቅ ተስፋ መቁረጥ አጭራት በር ሞት እየተመኘች ሞታሽ ከዚህ በተፋፋሽ እግዚአብሔር ምንድን ነው ተናገር ማን ያባባሽ ማን ያባባሽ እስቲ እግዚአብሔር ይባርክ ማለት እስቲ እግዚአብሔር ይባርክ ማለት ከዚህ ቀን ጀምሮ ከዚህ ጭንቀት ወጪዎች ሚገን በቃ የበይቶ ያለው ነገር ጥላት ወስጡ እሷን ለመገን በቃ እሷን አስጨንቆ አስፋ አንቺ ወደፊት ነው ልትሄጂ እሺ እስቲ ወደፊት ያለው እስቲ ወደፊት ያለው እግዚአብሔር ያባረካል ጌታ ልጅ ሰውያችን ናይስ ናይ አንቺንም እሷንም በምድረ በዳ ለመጣል ተዘጋጀው ጠላት ዛሬ ተመታ። ባዶ መሬት ባዶ ቦታ የሆነ ምንም በሌለበት ቦታ ቆመሽ ታለቅሽ እግዚአብሔር እኔ ግን ምንጩን አፈርቃለሁ አለው ይላል ጌታ እንጂ ሰው ተለወጠ እግዚአብሔር ተለወጠ። ሰው ተቀየረ እግዚአብሔር ተቀየረ። ሰው ተረፋሰ እግዚአብሔር ተረፋሰ። አንድ ሰው ምድር ያንቺ ነገር ስቲል እየተበላሸ ያ የተናለችው አንቺ ምታቀለ የታገኛለችው የትና አንቺ ምታቀለ ስተነች ትከታታ ያንቺ ሞት ትክክት ጥርሷ ተነስማለች እግዚአብሔር መንፈስ ነው ቀኝ እጃችሁ መንፈሳዊ መተንበት ትገባላችሁ። መንፈሳዊ መተንበት ከዚህ ቀን ጀምረውት አዋጁ በሉት ይገለበጣል፣ ይገለበጣል በኢየሱስ ስም ሞገስ ይሆንልሻል፣ ኃይል ይሆንልሻል በኢየሱስ እግዚአብሔር አጥቶሻል። የተመሰለሽ ሞገስ እሺ እኔ ለሞገስ ነው ስለሆነች ሞገስ ሞገስ ማለት ተረጋጋ ኢየሱስ ክርስቶስ ሚገርም አይምሮን እንደዚህ አርቆ ያዘ መንፈስ ይቆጣጠር መንፈስ ማህፀን ወደ አካባቢ ኩልሳ ይዘቃ ዋርተኛው ተመታሉት፣ ደካሚው ተመታሉት፣ ጦንቃዩ ተመታሉት። ስለአንቺ ያናወጣ እናንተ አሜን በሉታ። እስቲ ኢየሱስ መጣ ወደ አንቺ በሉት። ድገሙ። ኢየሱስ ወደ አንቺ መጣ በሉት። ከዚህ ቀን ጀምሮ በሉት ያንቺ ህልም በሉት እውን ይሆናል፣ ይፈጸማል። መንገድ ላይ በሉት
አትሞችም በሉት፣ መንገድ ላይ በሉት፣ አትቀርም በሉት። አሁን የሐዘን መንፈስ ፈታ። ምስጋና ማጎናጸፊያ ወይም ዘይት ክፈቱት። ተንበርከክ ተንበረከካቸው። እግዚአብሔር ለእናንተ ሰው ነው ያዘጋጀው። በሚቀጥለው የወደስ ፊቷን ታያለህ። ፊቷን መልክ መጀመሪያ እንደዚህ አይደለችም። አሁን የጠቆረች መጀመሪያ እንደዚህ አሁን የጠቆረች እግዚአብሔር ሰው ያዘጋጀች። ይሄ የምስጋና ያዘን መንፈስ ፈታ። የምስጋና ዘይት ወስደሽ ቅባት ደግሞ መግሳት ከዚህ በታች የሚከፋ ባንቺ ሞት ሞተ በእጅ ተጀመረልሽ ይከባ ተሰረልሽ ይከባ አሜን። ጭንቅላት ለመግደል እንዲለቀቅ ተዘጋጀ። እዚህ በጣም ማለት አፍሽ ታድጋለች ባድቱ አዲስ በርስ አዲስ አሜን። እስቲ ይሆናል ለዚህ ከቆየሽ በተሻለ 3 ዓመት ከዚህ በላይ እግዚአብሔር እንደዚህ ነው። አሁን ለጌታ ያንቺ ጊዜ ደርሶ የጉብኝት ሰዓት ስራ ጀመረሽ ነው እስቲ አሁን እግዚአብሔር ያስተባበረ ከፍቻ ለብዙዎች ሰጪ ነው። ወደ ላታ ሰጪ ወደ ላታ ካስበልሽ ተወርጀሽ ወደ ላታ ታስብና ሰዎች ከዛ በኋላ ጌታ ለምንድን ነው እንደዚህ ታያለሽ? እግዚአብሔር እንደዚህ ሰው ይህን ብቻ እሺ ስታቸው ዘንቅና ወደዛ ይቅር ይገኛል በይዝ የኔ ኃጢአት ጌታ ኢየሱስ ይቅር እንዳለ ኃጢአታቸው ይቅር ይያል። እሺ በጣም በሰው ታዘነሽ አትይሽ። እግዚአብሔር እኔ መጥቻ ነው ጌታ እግዚአብሔር መጥቻ ተባረክ ብርኩ ለጌታ እልልታ ጭብጨባ ሃሌሉያ ሃሌሉያ። ለእግዚአብሔር እልልታ ጭብጨባ ሃሌሉያ። ለእግዚአብሔር እልልታ ጭብጨባ ለእግዚአብሔር እልልታ ጭብጨባ ለእግዚአብሔር እልልታ ጭብጨባ ሃሌሉያ። እንዲህ በሉ ቅኖች ሆኑት ይባረካሉ፣ ቅኖች ሆኑት ይፈወሳሉ። ኢየሱስ ጌታ በናዝሬቱ በኢየሱስ ክርስቶስ የተኛው በሽታ የተነቀለ እንዲሆን ፈውስ ልታገኝ በኢየሱስ አስጨናቅ እንዲመታ ጠላት ያወጀው አዋጅ ተፈርሶ ሰው ያወጀው አዋጅ ገለበጥኩት። ማርተኛ ያወጀው አዋጅ ገለበጥኩት። አትሞች በሕይወት ነው ያለሽ። እግዚአብሔር ማዳን ትናገር አዲስ ነገር ይሆናል። ፈውስ ባንቺ ላይ ይመጣ። ኢየሱስ ክርስቶስ ጂሰስ ፈረሰ። ሰላሟን ለቀይድ፣ ጤናዋን ለቀይድ፣ በረከቷን ለቀይድ። በኢየሱስ ጸለይ። ፍጹም ፈውስ፣ ፍጹም ጤና። የቱ ጋር ነው የሚያገኝሽ? ይሄ ነው ይበላል ያቃጥላል። እናንተ እጃችሁ ከፈሩ ስትነሳ
ሽባዎች ቤት እንድትቀመጭ የተሰራ የጠላት አሰራር ያለው ዛሬ ግን ፈረሰ። በኢየሱስም ፈረሰ። በኢየሱስም ፈረሰ። ፈውስ እንዲያርፍሳል። ፈውስ እግርሽን ከፍ በናዝሬቱ በኢየሱስ ክርስቶስ እናሰጥ። አዋጅ ይገለጥ፣ አዋጅ ይገለጥ፣ አዋጅ ሽባ አትሁኑ፣ በኢየሱስ ሽባ አትሁኑ። ተመታ። ሞገሷ፣ ጸጋዋ፣ ሰላሟ ተመለሰ። ከዚህ ቀን ጀምሮ ይሄ በሽታ ባንቺ ላይ አይሰራም። ሽባ አትሁኑ፣ ቤት አትቀመጭ። Thank you, Jesus. You are free. Check it. አሁን ተራመጭና እስቲ ቼክ ጨርሽ። ራስሽን ተራመጭና ነገም ቼክ ከነገ ወዲያም ቼክ ተመልሰሽ ደግሞ የዛሬ ሳምንት ምስክር ይዘሽ ነው። አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። እጃችሁ ከፍ አድርጉ። እስቲ በኢየሱስ ስም የእግዚአብሔር በረከት ነው። ባለጠጋ ታደርጋለች። እስቲ እኔ በሉት ከዚህ ቀን ጀምሮ